አብዛኛውን ሰው አንብብ በረከት የሚለውን ቃል ሲሰማ ወደ አእምሮው የሚመጣው ምንድን ነው? ምናልባት የቅርብ ጊዜ ሞዴል የሆነ መኪና፣ እጅግ የሚያምር ቪላ ቤት፣ ወይ ደግሞ ቁጥሩ በረከት ያለ የባንክ ሂሳብ ሊሆን ይችላል። አዎ፣ አብዛኛው ጊዜ ሰዎች ቁሳዊ ብልጽግናን ነው ከበረከት ጋር የሚያያይዙት። ልክ ነሽ። ነገር ግን ዛሬ በምናደርገው በዚህ ጥልቅ ትንታኔያችን ይህ ቃል ከቁሳዊ ነገር እጅግ የዘለለ መሆኑን እንመረምራለን። ማለት ከዓለም አፈጣጠር ጀምሮ የነበረና ቢሊየን ጋላክሲዎችን የሚያቋርጥ ጥልቅ መለኮታዊ ምስጢር ነው። በጣም እውነት ነው። የዛሬው ውይይታችንም ዋና ተልዕኮ የሆነው በረከት በመጽሐፍ ቅዱስ ውስጥ ያለውን ጥልቅ እና ትክክለኛ ትርጉም ማሳየት። የዛሬው የመረጃ ምንጫችን ከመጋቢ ፋሲል ኃይለማርያም ትምህርት ላይ የተወሰደው የእግዚአብሔር የበረከት ምስጢር የተሰኘው ሰፊ ሐሳብ ነው። እውነት በረከት ምንድን ነው? ከዘፍጥረት እስከ አዲስ ኪዳን ያለው ታሪካዊ ፍሰቶች ምን ይመሰላል? ይህንን ነው አብረን የምንፈትሸው። ምን መሰለህ፣ በመረጃ ምንጫችን ላይ የቀረበው ትምህርት እንደሚያስገነዝበው በረከት ዝም ብሎ ከአየር ላይ የሚወድቅ ስጦታ አይደለም። ትልቅ መለኮታዊ አጀንዳ ያለው ምስጢር ነው። ይህንን ለመረዳት ደግሞ የቃሉን ስርወ መሰረት ማየት አለብን። የቃሉን ትርጉም ስንመለከት በመረጃ ምንጫችን ላይ ዩሊጂያ የተባለውን የግሪክ ቃል ተነስቷል። ልክ ነህ፣ ዩሊጂያ። ይህ ቃል ሲተረጎም አንድን ነገር ከግብ ለማድረስ እና ነገሮች እንዲከናወኑ ከመለኮት የሚሰጥ ስጦታ ማለት ነው። ይህንን ሐሳብ ይበልጥ ግልጽ ለማድረግ አንድ ምሳሌ ብንወስድ ደስ ይለኛል። እሺ፣ ቀጥል። ለምሳሌ ለአንድ ሰው ዘመናዊ ስማርት ስልክ ቢሰጠው ስልኩ በራሱ ስጦታ ነው። ነገር ግን ያ ስልክ ውስጡ የሚሰራበት ኦፕሬቲንግ ሲስተም እና ኃይል የሚሰጠው ባትሪ ከሌለው ምንም ሊጠቀም አይችልም። ምንም አይሰራም። ዩሊጂያ የሚባለው ሐሳብ ልክ እንደዚያ ነው። አንድ ሰው የተሰጠውን ተልዕኮ ወይም ሕይወት ከግብ ለማድረስ የሚያስችለው ያ ውስጣዊ ሞተር መለኮታዊ ጉልበት ነው። ያነሳኸው የሞተር እና የሶፍትዌር ምሳሌ በጣም ግሩም ነው። እዚህ ላይ እጅግ የሚደንቀው ነገር ዘፍጥረት ምዕራፍ 1 ቁጥር 28 ላይ ያለው ታሪካዊ እውነታ ነው። የትኛው እውነታ? እግዚአብሔር የሰውን ልጅ ከፈጠረ በኋላ ብዙ ተባዙ፣ ምድርንም ሙሏት ብሎ ኃላፊነት ወይም ተልዕኮ ከመስጠቱ በፊት ያደረገው የመጀመሪያው ነገር ምንድን ነው? ሰውን መባረክ ነው። ዋው! ማለት ትእዛዙን ከመስጠቱ በፊት መጀመሪያ ባረካቸው። አዎ። ለምን ቢባል ያልተባረከ ነገር አይሄድም፣ አይሰፋም፣ ከግብም አይደርስም። አቅም የሌለው ነገር ኃላፊነትን ሊሸከም አይችልም። ስለዚህ እግዚአብሔር ሰውን የባረከው ራሱ ሰውየው ለበረከት እንዲሆን ነው። ስለዚህ የሰው ልጅ የእግዚአብሔር ሥራ በምድር ላይ እንዲከናወንበት የተመረጠ ዕቃ ስለሆነ ያንን ተልዕኮ የሚያስፈጽመው መለኮታዊ ማህተም በረከት ነበረ ማለት ነው። በትክክል የመጀመሪያው ንድፍ ይሄ ነበር። ግን እዚህ ላይ አንድ ትልቅ ጥያቄ ይነሳ። የሰው ልጅ ገና ከጅምሩ ይህንን ያህል ሞተሩ ከነሙሉ ኃይሉ ከተገጠመለት፣ ታዲያ ታሪኩ ለምን ተበላሸ? ያ የተገጠመለት ሶፍትዌር እንዴት ሊበላሽ ቻለ? ያው በመረጃ ምንጫችን መሰረት የሰው ልጅ በማመፁ ምክንያት ይህንን ታላቅ ዕድል እንዳጣ ይበራራል። ኃጢአት ወደ ዓለም ሲገባ ሰው ከእግዚአብሔር ጋር የሚያኖረውን ቅንነትና ንጽሕና አጣ። ከዚህ ውድቀት በኋላስ ያቺ በበረከት የተሞላችው ኤደን ገነት ታሪክ ሆና የሰው ልጅ በርግማን ስር ወዳለች ምድር ወረደ። አዎ፣ ይህንን የውድቀት ታሪክ ከሰፋፊው መለኮታዊ ምስል ጋር ስናገናኘው ሞት የሚባለው ነገር የእግዚአብሔር የመጀመሪያ አጀንዳ እንደነበረ እንረዳለን። እግዚአብሔር ሰውን ሲፈጥረው ኖህ አርጅቶ እንዲሞት አስቦ አልነበረም። ሞት ከኃጢአት ጀርባ ተከትሎ የመጣ መዘዝ ነው ማለት ነው። ልክ ነህ። እግዚአብሔር ፍጹም ቅዱስ በመዋሉ ቅንነትና ንጽሕና ከሌለ አብሮ ሊኖር አይችልም። ስለዚህ ያ በከፍተኛ ክብር የተባረከው ፍጥረት እርግማን ወዳለባት ምድር ሲወርድ የሰው ልጅ ታሪክ በመከራ በግጭትና በድካም መሞላት ጀመረ። ያ ውስጣዊ ሞተር መስራቱን አቆመ። ግን እግዚአብሔር አጀንዳውን በዚያው አላቋረጠም። አዲስ ጅምሮችና ያንን የተበላሸ ስርዓት እንደገና ማደስ አስፈለገ። እግዚአብሔር ነገሮችን እንዴት እንደቀየረ ስንመለከት ታሪኩ ወደ ኖህ ዘመን ያመጣናል። አዎ፣ በዘፍጥረት 9 ላይ ከጥፋቷ በኋላ አዲሱ ትውልድ ሲጀምር እግዚአብሔር ኖህንና ልጆቹን በመባረክ ነው ያስጀመራቸው። አንዳንዶች እግዚአብሔር ለአዳም የሰጠውን ትእዛዝ ለምን ለኖህ ቃል በቃል ደገመው ብለው ሊጠይቁ ይችላሉ። ይህ የሚያሳየው
እግዚአብሔር የሚያስጀምረውን አዲስ ምዕራፍ ካልባረከው ነገሩ የትም እንደማይደርስ ነው። በትክክል የጥፋት ውሃው ያንን በኃጢአት የተበላሸውን ስርዓት አጽድቶ እንደገና ልክ እንደ ኮምፒውተር ሪቡት የተደረገበት ክስተት ነበር። ግን ከኖህ በኋላም የሰው ልጅ በባቢሎን ግንብ አካባቢ እንደገና ማመጹን እንመለከታለን። እውነት ነው። ከዚህ በኋላ ነው እግዚአብሔር ስልጣኑን ሲቀይር የምናየው። መላው የሰው ልጅ ላይ ከማተኮር ይልቅ አንድን የተለየ ሰው መርጦ በእርሱ በኩል ዓለሙን ወደ መባረክ ሲሸጋገር እናያለን። እዚህ ላይ ነው ወደ አብርሃም ታሪክ የምንመጣው፣ በዘፍጥረት 12 ላይ። አዎ፣ እግዚአብሔር የዘላለም አጀንዳውን የሚያስፈጽምበት የሚፈራው የሚታዘዘውና የሚያገለግለው ሰው ፈልጎ አብርሃምን መረጠ። ይህ እኮ እጅግ አስገራሚ የትኩረት ለውጥ ነው። ከጠቅላላው የሰው ዘር ወደ አንድ ግለሰብ፣ ወደ አንድ ዘላን ሰው አተኮር። እግዚአብሔር ለአብርሃም እባርክሃለሁ፣ የምድር ነገዶች ሁሉ በአንተ ይባረካሉ አሉ። ይህ ቃል ኪዳን ዝም ብሎ የአንድን ቤተሰብ ታሪክ የሚቀይር ሳይሆን የምድርን ብቻ ሳይሆን የሰማይንም በረከት የሚያካትት ታላቅ መለኮታዊ ውል ነው። አብርሃም እግዚአብሔርን ለመታዘዝ ባሳየው ትንሽ ፈቃደኝነት የዓለም ሁሉ የመዳን ተስፋ የሆነውን በረከት በዘሩ ለማምጣት ተመረጠ። የምድርና የሰማይ ታሪክ በአንድ ሰው መታዘዝ ላይ ተንጠለጠለ ማለት ነው። ይህንን የአብርሃም ኪዳን እንደ ድልድል ነው የሚያገለግለው። በምድር ላይ ያለን አንድ ታዛዥ ሰው በመተከም መለኮት ሰማያዊውን በረከት ወደ ምድር የሚያፈስበት ቱቦ ሆነ ማለት ነው። ይህንን የዘር ሐረግ ተከተለን ወደ አዲስ ኪዳን ስንመጣ ደግሞ ምስሉ ሙሉ በሙሉ ይገለጣል። የመጨረሻውና ፍጹሙ በረከት የሚገለጠው እዚህ ላይ። አዎ፣ በሐዋርያት ሥራ ምዕራፍ 3 ቁጥር 25 እና 26 ላይ ይህ በግልጽ ተቀምጧል። ቃሉ እግዚአብሔር ብላቴናውን አስነስቶ እያንዳንዳችሁን ከክፋታችሁ እየመለሰ ይባርካችሁ ዘንድ ሰደደው ይላል። አድማጮቻችን ይህንን ልብ እንዲሉልን እፈልጋለሁ። አብዛኛው ሰው ስለ በረከት ያለውን አመለካከት ሙሉ በሙሉ የሚገለብጠው እንዴት? ሰዎች መባረክ ሲባል ከፍታ፣ ስኬት፣ ሹመት ነው ብለው ያስባሉ። ነገር ግን እዚህ ላይ መባረክ ማለት ከክፋት መመለስ ነው ይላል። በጣም ጥልቅ ሐሳብ ነው። ክፋትና ኃጢአት የሰው ልጅ ከእግዚአብሔር የለየው ዋነኛ ችግር ስለሆነ ያንን መሰረታዊ ችግር መፍታትና ሰውን ወደ አምላኩ መመለስ ትልቁ በረከት መሆኑን ያሳያል። ይህ ብቻ ሳይሆን ይህን በረከት ለማምጣት የተከፈለው ዋጋ ራሱ እጅግ አስገራሚ ነው። አዎ፣ የመረጃ ምንጫችን ላይ የተነሳው ይህ ነጥብ እጅግ ጥልቅ እይታ ያለው ነው። እስኪ የነገሩን ግዝፈት እንመልከት። በቢሊየን የሚቆጠሩ ጋላክሲዎች፣ ስፍር ቁጥር የሌላቸው ፕላኔቶች ባሉበት ዩኒቨርስ ውስጥ የሰማይና የምድር ጌታ ሥጋ ለብሶ በዚች አንዲት ትንሽ ፕላኔት ላይ ብቻ በእግሩ ተመላለሰ። ልክ ነህ። ያ ሁሉ የሰማይ ክብር ያለ ፈጣሪ ራሱ የሰው ልጆችን ፈልጎ ወደዚች ምድር መምጣቱ ሰውን ከዘላለም ሞት ፍርድ አድኖ ወደ ቀደመ ክብሩ ለመመለስ ነው። ክርስቶስ ራሱ የመጨረሻው በረከት ነው ሲባል ይህንን ማለኪያ የሌለውን ፍቅርና ዝቅታ የሚያሳየው በትክክል ይህ ድርጊት የበረከት ሁሉ ጣሪያ ነው። ይህንን ስፋትና ጥልቀት ስናስበው ሰዎች በረከት ሲሉ ምድራዊ ነገር ላይ ብቻ ተወስነው ለምን እንደሚያስበው ግራ ያጋባ። መኪናው ወይም ቤት ከዚህ መለኮታዊ አጀንዳ ጋር ሲነጻጸር ምን ያህል ኢምንት ነው? በጣም ኢምንት ነው። በኤፌሶን ምዕራፍ 1 ላይ እንደተገለጸው እውነተኛ የአዲስ ኪዳን በረከት በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት መባረክ ነው። አንዳንዴ መንፈሳዊ በረከት የሚለው ቃል ረቂቅ ወይም በዕለት ተዕለት ሕይወት የማይጨበጥ ሊመስል ይችላል። ግን ምንጫችን ይህንን ሲያብራራ አንድ ሰው በመንፈሳዊ በረከት ከተባረተ ይህም መንፈሳዊ ስሩ ከሕይወት ምንጭ ጋር ከተገናኘ ምድራዊው በረከት በተፈጥሮ ሂደት ተከትሎ ይመጣ። ስሩ ጤነኛ ሆነ ዛፍ ፍሬ ማፍራቱ አይቀርም ማለት ነው። ምድራዊ በረከቶች አትመጡ ቢባሉም በራሳቸው ጊዜ ነው የሚመጡት የተባለውም ለዚሁ። ይህ እጅግ ወሳኝ ነጥብ ነው። ምክንያቱም ቀደም ተከተሉን ያሳያል። መጀመሪያ መንፈሳዊው ስምምነትና እርቅ፣ ከዚያ ምድራዊው ስኬት። ይህ ደግሞ ሌላ ጠቃሚ ጥያቄ ያስነሳ። ምንድነው ጥያቄው? ሰዎች ይህንን ታላቅ በረከት እንዴት ነው የሚቀበሉት? እግዚአብሔርስ ይህንን በረከት ዝም ብሎ ለተገኘው ሁሉ ያድላል ወይስ ቅድመ ሁኔታዎች አሉት? ይህ በጣም አስፈላጊ ነጥብ ነው። በመረጃ ምንጫችን ላይ የተጠቀሱትን ሁለት ታሪኮች ብንመለከት የዚህን ጥያቄ መልስ እናገኛለን። አንደኛው የያቤዝ ጸሎት ሲሆን ሁለተኛው የዳዊት ልብ ነው። እስኪ ያቤዝን ጸሎት እንመልከት። በብዙዎች ዘንድ የታወቀና ብዙ ጊዜ
ለቁሳዊ ስኬት ትምህርት እንደ ዋቢ የሚጠቀስ ነው። አዎ፣ በአንደኛ ዜና ምዕራፍ 4 ቁጥር 9 ላይ ያቤዝ የጸለየው ጸሎት አለ። ነገር ግን ምንጫችን የዚህን ጸሎት ትክክለኛ አውድ ሲያብራራ ያቤዝ እንዳያሳዝነኝ ከክፋት ጠበቀኝ ያለው ለምንድን ነው ይላል። ይህ ዝም ብሎ ከመከራ ማምለጫ ጸሎት አይደለም። ይልቁንም ክፉ ነገር ሲያጋጥመው፣ መከራ ሲበዛበት ልቡ እንዳይሰበር፣ ልቡ ሲሰበር ደግሞ አስፈላጊ ነገር ተናግሮ ወይም አድርጎ እግዚአብሔርን እንዳያሳዝን በማሰብ የተጸለየ የጥንቃቄ ጸሎት ነው። ልክ ነህ። ይህ ጸሎት ልክ እንደ ስሜታዊና መንፈሳዊ አደጋን የመከላከል ጥያቄ ነው። ሰዎች በመከራ ጊዜ እምነታቸውን ጥሎ ፈጣሪያቸውን ሊያማርሩ ይችላሉ። ያቤዝ የጸለየው ምንም እንኳን መከራ ቢመጣብኝ አንተን የሚያሳዝን ምላሽ ከመስጠት ጠበቀኝ የሚል ጥልቅ ጸሎት ነው። ባህሪዬንና ቀንነቴን እንዳላጣ እርዳኝ ማለቱ ነው። ይህ እግዚአብሔርን ላለማሳዘን የሚደረግ ከፍተኛ መንፈሳዊ ጥንቃቄ ነው። ሁለተኛው ማሳያ ደግሞ የዳዊት ታሪክ ነው። የዳዊት ታሪክ ደግሞ የተለየ አቅጣጫ ያሳየናል። ዳዊት ገና ንጉሥ ሳይሆን ዘውድ ሳይጭን በበረሃ ውስጥ ከበጎች ጋር የተንከራተተ በነበረበት ጊዜ የተመኘውን ስንመለከት የልቡን ሁኔታ እንረዳለን። በእውነት የዳዊት ሁኔታ በጣም የሚገርም ነው። በዚያ ሁሉ ችግር ውስጥ ሆኖ ጠላት እያሳደደው እና በዋሻ ውስጥ እየተኛ ሆዴን ሙላው፣ ከዚህ በረሃ አውጣኝ ወይም ዙፋኑን ቶሎ ስጠኝ አላለም። አዎ፣ ከዚህ ይልቅ በዚያ ምንም በሌለበት ምድረ በዳ ውስጥ ሆኖ የእግዚአብሔርን የቅድስና ውበት ማየትን ነው የተመኘው። የቅድስና ውበት የሚለው ሐሳብ የእግዚአብሔርን ንጹሕ እና ፍጹም የሆነ ማንነት መፈለግ ማለት ነው። ዘውዱን ሳይሆን ፈጣሪውን፣ ስጦታውን ሳይሆን ሰጪውን መፈለግ ማለት ነው። ይህ ስለ በረከት ቅድመ ሁኔታ ምን ይነግረናል መሰለህ? እግዚአብሔር ትልቅ አገራዊ ወይም ዘላለማዊ በረከት በሰዎች ላይ ከማስቀመጡ በፊት በውስጣቸው ያለችውን ትንሽ ግን እጅግ ወሳኝ የሆነች ኳሊቲ ይመዝናል። ቅንነት፣ መታዘዝ እና እግዚአብሔርን ከምንም በላይ መፈለግ። በትክክል። አሁን ባለንበት ዘመን ሰዎች ይህንን ከራሳቸው ሕይወት ጋር ሊያገናኙት ይችላሉ። በረከትን፣ ሹመትን ወይም ስኬትን ብቻ ከመጠየቅ ባለፈ ለእግዚአብሔር አጀንዳ በምድር ላይ ምን ያህል ዋጋ ለመክፈል ፈቃደኞች ነን? ያንን ትልቁ በረከት ለመሸከም የሚያስችል የልብ ስፋትና መንፈሳዊ ዝግጅት አለው ወይ የሚለው ወሳኝ ነው። እግዚአብሔር ሐሳባችንንና ልባችንን መዝኖ መለኮታዊ አጀንዳውን ሊሸከም የሚችል ትከሻ መኖሩን ሲያረጋግጥ ነው በረከቱን የሚያስቀምጠው። ይህ በጣም ያነቃቃ ሐሳብ ነው። ግን እዚህ ላይ አንድ ሰው ልቡ ተመዝኖ ቅድመ ሁኔታዎቹን አሟልቶ በረከቱን ተቀበለ እንበል። ከዚያ በኋላስ? እኮ ነው ትልቁ ጉዳይ። ይህ ሰው ትልቅ አቅራጥሮ በሩን ቆልፎ በረከቱን ብቻውን እያጣጣመ መኖር አለበት ወይስ ሌላ የሚጠበቅበት ኃላፊነት አለ? ምንጫችን በጥብቅ እንዳሳሰበው የተባረከ ሰው ሁሉ ለሌሎች በረከት ሊሆን ይገባል። የዘላለም ሕይወት በረከት ተሸክሞ እውነትን ለሚጠማ ዓለም ዝም ማለት የተቀበሉትን በረከት መሠረታዊ ዓላማ ማሳት ነው። የተቀበልነውን ብርሃን ለሌሎች ማካፈል ትልቁ ኃላፊነታችን ነው። የትኛውም እውነተኛ በረከት ተፈጥሮ ወደ ውጭ መፍሰስ እንጂ በአንድ ቦታ ታምቆ መቅረት አይደለም። ይህንን ሐሳብ የበልጥ ግልጽ ለማድረግ በሮሜ ምዕራፍ 15 ላይ ሐዋርያው ጳውሎስ የተናገረውን መመልከት እንችላለን። ጳውሎስ ወደ ሮም ሰዎች ሲጽፍ በክርስቶስ በረከት ሙላት ወደ እነርሱ እንደሚመጣ ይናገራል። የበረከት ሙላት ማለት ምን ማለት ነው? የጌታ አገልጋዮች ወይም ይህንን በረከት የተቀበሉት ሰዎች ወደ አንድ ቦታ ሲገቡ ይዘውት የሚገቡት ኃይል አለ። ያ የበረከት ሙላት ሲገባ የጨለማ ኃይል ይሰበራል፣ የታመሙ ይፈወሳሉ፣ የተረበሹ ሰላም ያገኛሉ። በክርስቶስ በረከት ሙላት መንቀሳቀስ ማለት ከተቀበሉት የሕይወት ምንጭ ላይ ለሌሎች ማካፈል፣ አካባቢን መቀየር እና የሰላም ተሸካሚ መሆን ማለት ነው። ልክ ነህ። በእውነት እጅግ አስደናቂ እና አመለካከትን የሚያሰፋ ትንታኔ ነው። በጣም ይህ ውይይት በረከት ማለት ምን ማለት እንደሆነ ከነበረን ጥብ ያለ ግንዛቤ አውጥቶ ወደ ሰፋው መለኮታዊ አጀንዳ እንድንመለከት የሚያደርግ ነው። እስካሁን የተወያየንባቸውን ዋና ዋና ነጥቦች ጠቅለል ብታደርግልን። እሺ፣ በመጀመሪያ በረከት ወይም ዩሊጃ ማለት እግዚአብሔር ነገሮችን ከግብ ለማድረስ እና ኃላፊነትን ለመውጣት የሚሰጠው የውስጥ ሞተር እና መለኮታዊ አቅም ነው። ሁለተኛውስ? ሁለተኛ
መላው የመጽሐፍ ቅዱስ ታሪክ የሚያሳየን የመጨረሻውና ትልቁ በረከት ሰውን ከክፋቱ የሚመልሰው ራሱ ክርስቶስ ኢየሱስ መሆኑን ነው። ሦስተኛ ደግሞ እግዚአብሔር ይህንን ታላቅ በረከት ከመስጠቱ በፊት እንደነ ያቤጽ እና ዳዊት የሰውን ልብ በጥልቀት ይመዝናል። በመጨረሻም የተቀበልነው በረከት እኛ ጋር ቆሞ መቅረት የለበትም። እንደ ሕያው ውሃ ለሌሎች መፍሰስ፣ ማካፈል እና አካባቢን መቀየር አለበት። ይህ ማጠቃለያ የጉዟችንን ዋና ዋና ምዕራፎች በሚገባው ያሳያል። ይህንን ሁሉ ሐሳብ ስናሰላሰልና ወደ መጨረሻው ስንመጣ አንድ እጅግ ጥልቅ የሆነ ማሰላሰያ ጥያቄ ይነሳ። አዎ፣ የዚህ ጥልቅ ትንታኔ ማሳረጊያ የሆነው እና አድማጮች ቆም ብለው እንዲያስቡበት የምንተው አነቃቂ ሐሳብ ይሄው ነው። የበረከት ትክክለኛው ተፈጥሮ ለሌሎች መፍሰስና ማካፈል ከሆነ አንድ ሰው የተቀበለውን በረከት ለራሱ ብቻ አምቆ አጥራጥሮበት ቢያስቀምጠው ያ በረከት ወደ ምን ሊቀየር ይችላል? መፍሰሱን የቆመ የተገደበ እና የቆመ ውሃ ወደ መጥፎ ሽታ እንደሚቀይር ሁሉ ያልተካፈለ በረከትስ አሁንም በረከት ተብሎ ሊጠራ ይችላል ወይስ አቅጣጫውን ስቶ ወደ ሸክምና እርግማንነት ይቀየራል? እጅግ ከባድና የሰውን አመለካከት የሚፈታተን ጥያቄ ነው። በእውነት ማንም ሰው ቆም ብሎ በራሱ ሕይወት ላይ ሊመረምረው የሚገባ ሐሳብ ነው። የተሰጠን በረከት ወደ ግላዊ እስር ቤት እንዳይቀየር መጠንቀቅ ያስፈልገናል ማለት ነው። በትክክል። ዛሬ ከመጋቢ ፋሲል ኃይለማርያም ትምህርት በመነሳት በእግዚአብሔር የበረከት ምስጢር ዙሪያ ያደረግነው ይህ ጥልቅ ትንታኔ ይህንን ይመስል ነበር። አድማጮቻችን፣ ጊዜ ወስዳችሁ ይህንን ሰፊ መለኮታዊ ምስጢር ከእኛ ጋር ስለመረመራችሁ እጅግ አድርገን እናመሰግናለን። ውይይታችን እዚህ ላይ ያበቃ።